ሰሞኑ በርካታ የሆኑ ጉዳዮች እየተከናወኑ ይገኛሉ። የመጀመሪያው ሶማሌላንድ እና እስራኤል ያደረጉት ያልተጠበቀ ጋብቻ በመላው ዓለም የፖለቲካ መነጋገሪያ ሆኖ ሰንብቷል። ይህ የቴል አቪቭ እና የሀርጌሳ የጫጉላ ሽርሽር ከፍተኛ የሆነ ውግዘትን እያስተናገደ ይገኛል። ከኢራን እስከ ኳታር ድረስ፣ ከኳታር እስከ ካይሮ ድረስ፣ ከካይሮ እስከ ጅቡቲ ድረስ ከፍተኛ የሆነ ውዝግብ አስነስቷል። ወደ ቤጂንግም ገብቷል። ወደ አፍሪካ ህብረት ኢጋድንም እየነካካ ይገኛል። ጥያቄው ለምን የሚል ይሆናል። እንግዲህ የምስራቅ አፍሪካ ቀጠና ትንሽ የሚበቃው ብዙ አይነት ፍላጎት የሚስተናገድበት ቀጠና ስለሆነ በዚህ ቀጠና ላይ የትኛውም አይነት የፖለቲካ እንቅስቃሴ ጂኦፖለቲካዊ ጥቅምን ከማስከበር አንጻር ከፍተኛ የሆነ ውዝግብ የሚነሳበት እንደሆነ ይታወቃል። ቮላታይል ኤንድ ዳይናሚክ በሆነው የምስራቅ አፍሪካ ቀጠና ላይ የቴል አቪቭ ፍላጎት ለምን ሶማሌላንድ ላይ ሆነ የሚለው የፖለቲከኞች መነጋገሪያ ሆኖ ሰንብቷል። የመጀመሪያው ነገር እንግዲህ ቤጂንግ አውግዛለች። የአረብ ሀገራት ኦልሞስት 57 የሚሆኑት ይሄ ኢንተርናሽናል ኦርጋናይዜሽን ኦፍ ኢስላሚክ ኮኦፕሬሽን የሚባለው ከፍተኛ የሆነ ውግዘት አስነስቷል። ቱርክ በዚህ ቀጠና ላይ ከፍተኛ የሆነ ፍላጎት አላት። ሳውዲ አረቢያ ከፍተኛ የሆነ በቀጠናው ላይ ዓላማ አላት። ኢራን፣ የተባበሩት አረብ ኤሚሬትስ ዋናዋ ሞቃዲሾን ጨምሮ ከፍተኛ የሆነ በእስራኤል ላይ ትችት እያደረሱ ይገኛል። ምንጩ ምንድነው? ዋና ኮዙስ ምንድነው? የመጀመሪያው ነገር በዚህ በቀይ ባህር እና በኤደን ባህረ ሰላጤ ላይ የሚንቀሳቀሱት የሀውቲ አማጽያን ከፍተኛ የሆነ ጥቃት እየፈጸሙ ስለሆነ እስራኤል በዚህ አካባቢ ላይ ፍላጎቷን ስታሳይ በተወሰነ መልኩ እነዚህ ቡድኖች ይረግባሉ በሚል ነው። ሌላው እስራኤል ወደ ሶማሌላንድ አይኗን ያመተረችበት ዋናው ትልቁ ነጥብ እንደ ፖለቲከኞች ትንታኔ ማለት ነው ባለፈው የጋዛ ነዋሪዎች ወደ ተለያዩ ሀገራት መሄድ ይችላሉ ሲባል ሶማሌላንድ አንዷ ናት። እነ ሊባኖስ ወደ ሶሪያም ጭምር ወደ ሳውዲ አረቢያም እንዲሁም ደግሞ አንዳንዶቹ ወደ ግሪንላንድም ይሄዳሉ የሚል ሀሳብ ወጥቶ ነበር። ዶናልድ ትራምፕ ሪቨር ኦፍ ሚድል ኢስት የሚድል ኢስት መልካሟ ከተማ ለመፍጠር ስለሚያስፈልገን አብዛኞቹ ወደ ጎረቤት ሀገራት መሄድ አለባቸው የሚል አቧራ አስነሳሽ የሆነ ውዝግብ ዶናልድ ትራምፕ ጭረው እንደነበር የሚታወቅ ነው። ስለዚህ ሶማሌላንድ በዛ ሰዓት ምንም አላለችም። ነገር ግን አሁን የተነሳው ጉዳይ እጅግ በጣም አሳሳቢ ነው። ምናልባትም የጋዛን ህዝቦች ወደ ሶማሌላንድ ለማስፈር ይሆን የሚል ጥያቄም አስነስተዋል። ቀጠናው እንደምታውቁት ነው እንግዲህ እሳት በጣም በከፍተኛ ሁኔታ የሚንበለበልበት ብዙ አይነት የፖለቲካ አመለካከቶች፣ የፖለቲካ ስሜቶች፣ የፖለቲካ አይዲዮሎጂዎች የሚራመዱበት ከፍተኛ የሆነ የኃይል የበላይነትን ለመናጠቅ ከፍተኛ የሆነ ተጋድሎ የሚከናወንበት ቀጠና እንደሆነ ይታወቃል። እስራኤል ለመጀመሪያ ጊዜ በሚባል ደረጃ ለምንድን ነው ወደ ምስራቅ አፍሪካ እግሯን ማስገባት የጀመረችው? ለምንስ ከሶማሌላንድ ጋር ሽር ጉድና ሰርግና ምላሽ ማድረግ የጀመረችው? እንግዲህ ሁለቱም እንደምታውቋቸው የሀገርነት ፍላጎት ያላቸው ናቸው። የመጀመሪያው ነገር እስራኤል ለሶማሌላንድ እውቅና ሰጥታለች። ሶማሌላንድ ደግሞ ለእስራኤል እውቅና ሰጥታለች። ይህ ነው እንግዲህ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት፣ የቤጂንግ ባለስልጣናት፣ የኢጋድ ፖለቲከኞችን፣ የአፍሪካ ህብረት ባለስልጣናትን፣ ጅቡቲን፣ ኳታርን፣ ሌሎቹንም የአረብ ሀገራት እያስጨነቀና ከፍተኛ የሆነ አቧራ እንዲነሳ እያደረገው እስራኤል ወደ ቀጠናው ለምን መጣች ነው። እንግዲህ እንደሚታወቀው ይህ የቀይ ባህርን ቀጠና እና የኤደን ባህረ ሰላጤ በብዛት የዓለማችን የንግድ ሲስተሞች የሚንሸራሸሩበት እንደሆነ የሚታወቀው ጉዳይ ነው። ይሄን ቀጠና የያዘ ደግሞ ትልቁን ጋማ የፈረሱን ጋማ እንደያዘ ስለሚቆጠር ይህን አካባቢ የተቆጣጠረ ኃይል መላውን ዓለም ለመቆጣጠር ስትራቴጂካዊ የሆነ ቦታ ስለሆነ እስራኤልም ያልተጠበቀ ነገር ፈጽማለች። አቧራው እየተነሳ ነው። ለምን የሚለው ጥያቄ የብዙ ፖለቲከኞች መነጋገሪያ ሆኗል። እንደነገርኳችሁ እንግዲህ የሀገርነት እውቅናን ለማግኘት ሶማሌ ከዛሬ 30 ዓመት በፊት ራሷን ነፃ ካደረገች በኋላም ከሲያድ ባሬ መንግስት ከሲያድ ባሬ ጫንቃ ራሷን ካላቀቀች በኋላ ከፍተኛ የሆነ ተጋድሎ ማድረግ የራሷ ገንዘብ፣ የራሷ የሆነ መተዳደሪያ ህገ መንግስት፣ የራሷ የሆነ ሰንደቅ ዓላማ ያላት ሀገር ናት። ነገር ግን በተባበሩት መንግስታት ድርጅት እንደ ሌሎቹ እውቅና ያልተሰጣት ናት። ሶማሌ ደግሞ በሶማሌላንድ ላይ የሚመጣ ጉዳይ ጡት እንደመቁረጥ ነው በሚል ከፍተኛ የሆነ ተቃውሞ ስታቀርብ ቆይታለች። እንደምታስታውሱት ኢትዮጵያ
የአክሰስ ቱስ የሚባለው ወይ ደግሞ የባህር በር መተንፈሻ ፍለጋ ባደረገች ጊዜ ከፍተኛ አቧራ ተነስቶ ነበር። ነገር ግን በኢትዮጵያ ላይ የተነሳው አቧራና አሁን የሚነሳው አቧራ በጣም ግዙፍ ልዩነት አለው። ኢትዮጵያ እንደምታውቁት ብቻዋን ነው ያንን ነገር ለመጋፈጥ የተነሳችው። እስራኤል ግን ብቻዋን አይደለችም። ከጀርባ ታላላቆቹ እንዳሉ የታወቀ ጉዳይ ነው። ዶናልድ ትራምፕ አንድ የሰጡት አስተያየት አለ። በእስራኤል ውሳኔ ላይ ምንም አይነት ጣልቃ አልገባም፣ የእስራኤል ውሳኔ የእስራኤል ነው ብለው ተደምጠዋል። የፖለቲካዊ አንድምታው እጅግ በጣም ከባድ ነው። ምክንያቱም እስራኤልን ስትፍቁት አሜሪካ የሚለው ስም ይወጣል። አሜሪካን ስትፍቁት እስራኤል የሚለው ስም ይወጣል። ምንም ጥርጥር የለው። ሞሳድ ሲአይኤ ሞሳድ ናቸው። በዚህ በምስራቅ አፍሪካ ላይ የቻይናን የበላይነት፣ የሩሲያን የበላይነት፣ የሳውዲ አረቢያን፣ የኢራንን፣ የቱርክን እንዲሁም ደግሞ የሌሎችን ሀገራት ፍላጎት ለመገዳደር ሲፈልግ አሊያንስ ያስፈልጋል። ስለዚህ ይሄ አሊያንስ አሁን አሜሪካ ዶናልድ ትራምፕ ይህንን ዝም ብሎ እንዲህ የተናገሩት በስሜት የለኮሱት አይደለም። የኔትንያሁ ውሳኔ ራሳቸው ነው ብለዋል። አትጠራጠሩ። ዶናልድ ትራምፕ አንድ ጥያቄ ቀርቦላቸዋል። እርስዎስ የሀገርነት ፍቃድ ለሶማሌላንድ ይሰጣሉ ወይ ሲባሉ እሱን ገና እያሰብንበት ነው፣ ስንወስን ደግሞ ትክክለኛ ውሳኔ የመወሰን አቅም አለን ብለዋል። እቺ ሀሳብ ስንወስን ትክክለኛ ውሳኔ ነው የምንወስን የምትለዋ ሀሳብ ልትሰመርባት ይገባል። ምክንያቱም ግሬት ብሪቴን የሀገርነት ፍቃድ ለመስጠት ጊዜ እየጠበቀች ነበር። ዶናልድ ትራምፕም እንደምታውቋቸው አነጋጋሪነታቸውን እየቀጠሉበት ነው። ሀሳብ ለመስጠት ችግር የለባቸውም፣ ውሳኔም ለማድረግ ችግር የለባቸውም። ስለዚህ ኔታንያሁ ያለ ዶናልድ ትራምፕ ፍቃድ ወደ ሶማሌላንድ መጥቷል ማለት በጣም ሞኝነት ነው የሚሆነው። በእርግጠኝነት ዶናልድ ትራምፕ በቅርቡ ያጸድቀዋል። አሁን የጸጥታው ምክር ቤት ከፍተኛ የሆነ ውዝግብ ውስጥ ገብቷል። እንግዲህ የስብሰባው ውጤት ምን ሊሆን እንደሚችል መጠበቅ የሚሻል ይመስለኛል። እስራኤል አንድ በጋዛ ላይ ያላትን የበላይነት ለማስጠበቅ ስትፈልግ የጋዛን ነዋሪዎች ፍልስጤማውያንን ወደ ሶማሌላንድ የማስፈር እቅድ፣ ድብቅ የሆነ ተልዕኮ ሊኖር ይችላል። አንድ ሌላው በዚህ በቀይ ባህር በኤደን ባህረ ሰላጤ እና በዚህ ቀጠና ላይ የሚንቀሳቀሰው የትኛውም አይነት የሽብር ቡድን አደብ እንዲገዛ ለማድረግ። ሁለት ልክ እንደ ሀያላኑ እርሷም ጂኦፖለቲካዊ ጥቅሟን ለማስከበር ስትፈልግ ወደዚህ ቀጠና እጇንም አይኗንም ልቧንም ማስገባቷን የፈለገችበት ትልቁ ጉዳይ ብዙ መርከቦች፣ ብዙ አይነት የኢኮኖሚ እንትኖች ደርሶባታል በተቃዋሚዎች ማለት ነው። ስለዚህ ሀርጌሳና ቴልአቪቭ ሰርግና ምላሻቸውን እያደረጉ ይገኛሉ። የተለያዩ ሀገራትም ውግዘታቸውን ቀጥለውበታል። የእስራኤል ፖለቲካ ወዴት ሊሄድ ይችላል የሚለውን ጉዳይ አብረን የምናየው ነው የሚሆነው። አሁን በቅርቡ የወጣ መግለጫ አለ። ኢራን ገራሚ የሆነ መግለጫ ነው ያወጣችው። ምንድነው? እስራኤል በዚህ አካባቢ ዲስታብላይዝ ሴኩሪቲ ኦፍ ዘ ሆርን ኦፍ አፍሪካ ለማድረግ ይሄ ቀጠናውን ለመበጥበጥ እግሯን አስገብታለች ብላለች። በግልጽ ነው የተናገረችው። ይህንን እናወግዛለን። ዲስ ኢዝ ክሬቲንግ ኢንሴኩሪቲ ኦን ዘ ሆርን ኦፍ አፍሪካ፣ በሆርን ኦፍ አፍሪካ ላይ የሆነ ችግር ለመፍጠር ያሰበ ነው ስትል ውግዘቷን ቀጥላለች። ሌሎች መረጃዎች እንግዲህ እየተከታተልኩኝ ወደ እናንተ የማድረስ ነው የሚሆነው። ነገር ግን ይህ የሀርጌሳና የቴልአቪቭ ሰርግና ምላሽ የጫጉላ ሽርሽር በቀላሉ የሚታይ ጉዳይ አይደለም። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግን እንዳትረሱ። ይመቻችሁ።